አቤል ቢሏችሁ በወንድሙ የተገደለ ነው። ሄኖክ ቢሏችሁ ይህን ዓለም ጠልቶ ተሰዶ የኖረ ነው። ኖህ ቢሏችሁ ከ120 ዘመን በሙሉ ከግብረ ሰዶማውያን ጋር ሲፈተን የኖረ ነው። ኤልያስ ቢሏችሁ ከውሻው ከአካብ ከኤልዛቤል ከጣዖቷ ከባቢሎና ኤልዛቤል መከራ ሲቀበል የኖረ ነው። ኤልሳ ቢሏችሁ እስከ ሶሪያ ድረስ በሰሜን እስራኤል ንጉሥ ሲሰደድ የኖረ ነው። ሰለስቱ ደቂቅ ቢሏችሁ እሳት የተወረውሩ ናቸው። ከእነዚህ ጋር ደን ስንቆም አይገርማችሁም? ይሄን እድል እግዚአብሔር ሲሰጠን ግን እድሉ ዛሬ ነው ያለን፣ ነገ የለም። ሐዋርያትን እስቲ ያሰዋቸው። እውነቴን ነው እኮ ደግሞስ እድሜ ዘመናችን በሙሉ አንድ ነገር ሳይገባን ዝም ብለን አቤት አቤት ስንል ኑረን ሪክውል እግዚአብሔር ያሉት ከሉት ጋር ደግሞ መግባት እንደው እኮ ይገርማል። እግዚአብሔር ራሱ ቃል በቃል የተናገራቸው ከሙሴ ጋር እንደ ባልንጀራ እንደ ወንድም ከተማከረው ጋር መግባት ከጳውሎስ ጋር ማምላክን በጣም ነው። እኔ ስለ ቅዱስ ጳውሎስ ባንናገር ይሻላል ብንናገር። እንዴ ከዚያ ሰው ጋር ሰው መሰላችሁ እንዴ? ቅዱስ ዮሐንስ አፈወርቅ ጳውሎስ ይላል። ቅዱስ ጳውሎስን የሚያል ሰው እስቲ እንዲሁ ፈልጉ ይላል። እንዲሁ ፈልጉ እስቲ የለም ካለ በኋላ ምን ይላል መሰላችሁ? ጳውሎስ በጎችን ሰው ያረገ ብቻ አይደለም ይላል፣ አጋንንትን ወደ መላክነት የለወጠ ነው ይላል። ምን ማለት ነው? ሰው ኃጢአት ሲሰራ ምን ይሆናል? ጋኔን። ጽድቅ ሲሰራ ምን ይሆናል? መልአክ ነው እኮ ያ ሰው። ቅዱስ ጳውሎስ እንደዚህ ያለ ሰው ነው። እስከ ልዋሪቆን እስከ ምድር ዳርቻ እስከ በረዶ አስተምሮ አገር ቢያልቅበት ደግሞ እዚህ በኋላ በረዶ አገርም በኋላ እኮ አገር ሊኖር ይችላል ብሎ የሚያስተምር የሁሉንም ነፍሳት ስም ይዞ ባይምሮ የሚጸልይ እስከ 3ኛው ሰማይ እየተነጠቀ 40ውን አንድ እየተባለ በድንጋይ እየተወገረ 3 ጊዜ ከባህር ተጥሎ የዋለ ያደረ። አሁን ከቅዱስ ጳውሎስ ጋር ደንኛ እንዲው ስንቆም ወይ ጥጋባችን እንዲው ይሄ እድል ነው የተሰጠን። የሚደንቀኝ ይሄ ቸርነቱ ነው። ይሄንን ብሎ አንገቱን ተቆርጦ ነው ያረፈ። ለራሱ ለውጋቱ እንኳን ክርስቶስ ምሕረት አልሰጠውም በዘመኑ። ቅዱስ ጴጥሮስ በ55 ዓመቱ ሐዋርያ ሆኖ በጌታ ሰይጣን እየተባለ እየተገሰጸ መከራውን አይቶ ኋላ ደግሞ ወደ ላይ ዙሬ ከተሰቀልኩ ከጌታዬ ጋር እኩል መሆን ይሆንብኛል፣ ዘቅዝቃችሁ ስቀሉ ብሎ ዝቆ የተሰቀለው። ቶማስ ቆዳውን ተገፎ በገዛ ቆዳው አሸዋ ተከቶ ተሸክሞ የዞረው። ከነዚህ ጋር ስንቆም አይገርማችሁም? እግዚአብሔር የኔ ድል በቀዝቃዛ ውሃ ሲሰጠን በምሕረቱ እንዲያውም ቅዱስ ቄርሎስ ያን ሁሉ የመንግስተ ሰማያትን ክብር ዘረዘረና ዓለም ከተፈጠረ ጀምሮ ያለው የሰው ልጅ እንኳን ቢመጠን በቅጽበት ለማየት እንኳን መንግስተ ሰማያትን አይመጥናትም ካለ በኋላ እንዳልተቆለ እግዚአብሔር ግን ቸር ነውና ይችን ሀገር በቀዝቃዛ ውሃ ሰጠን ይላል። ይገርማል። አዳም በሙሉ ከነ ልጆች ቢሞት መጠኑ የማይሆነ እሱ ግን በቀዝቃዛ ውሃ ሰጠን። ይሄ ነው ማር ይስሐቅ ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግስተ እግዚአብሔር። ብልህ ሰው መንግስተ ሰማያትን ያህል ሀገር በቀዝቃዛ ውሃ ይዋጃታል። በቀዝቃዛ ውሃ አሁን ይህን ሰጠን። ምስለ ሰማይት ሰማይታት እነማን ናቸው? እስቲ ያስቡ። እንዴት ጥቂት ላስታውሳችሁ። እውነቴን ነው። የቅዱስ ቂርቆስን አስቡት እስቲ። እቤቱ ተቀምጠን ስለሆነ በጣም እንዲያው ሌላው ቢቀር እኔ እነዚያ የጋሉ ብረቶች ናቸው ሁልጊዜ የሚታሰቡኝ። 2 የጋለ ብረት በ3 ዓመት ልጅ በዓይኑ ሲጨመርበት፣ 2 ፍም የመሰለ ብረት በ2 ጆሮ ሲጨመርበት፣ ለዚህ ሕፃን 2 የጋሉ ብረቶች በአፍንጫው ቀዳዳ ሲገባበት፣ መርዝ መራራ ቅጠል በጥብጦ ሲፈቱ ቃልህ ለጉሮሮ የጣፋጭ ነው ሲል። ለዚህ እኮ ነው የሐምሌ ቂርቆስ ወንጌል ምንድነው የሚለው? ምን የሚለው ነው የታዘዘ? ሸክሜ ቀላል ነው የሚለው ነው። ያ ሕፃን ያን ሁሉ የቻለው ለምንድን ነው ተብሎ ተጠንቶ እኮ ነው። ለምንድን ነው? መንግስተ ሰማያትን እያሰበ ነው። አሁን ከቂርቆስ ጋር ደንኛ ጎለል እያልን ደን ስንቆም አይገርማችሁም? በእግዚአብሔር ቸርነት የቅዱስ ጊዮርጊስን ስታስቡት ግርም ምን የሚያደርገው እስቲ እግዚአብሔር ያሳየው። እውነቴን እኮ ነው። ከባድ ራስ ምታት እንኳን ምን ያህል እንደሚያስመርረን ታውቃላችሁ? አናቱን እኮ በመዶሻ ነበር የሚቀጠቅጡት። ግራ እጁንና ግራ እግሩን ለብቻ ቀኝ እግሩንና ቀኝ እጁን ለብቻ አድርገው እንደ ፍልጥ ነው የፈለጡት ከሁለት።
ቆርጠው አጋድመው በመጥረቢያ ከእግሩ ጀምረው ከትክተውታል። ክርስቶስን ካድ ተብሎ ክንድ የሚያህል የሾለ ብረት ያለውን ጫማ ጫምተው ጅማቱ እስኪበጣጠስ ተጎንብሶ እንዲሄድ አድርገውታል። በመንኮራኩር ፈጭተውታል። ፈጭተው አቃጥለው አመድ አድርገውታል። ስጋውን በመጥረቢያ ቆራርጠው ድግም ሊነሳ ይችላል ብለው ፈርተው እዚያ ላይ ቤት ሰርተውበታል። አሁን ከዚህ ኮከብ ጋር ደን ቆም ስንል አይገርማችሁ? የእግዚአብሔር ቸርነት እኮ ነው። ከነዚህ ጋር ነው የሚያቆመን። እስቲ እኔ አሁን እንዲያው ላሳያችሁ። እንዲ ወይ አንድ ሰው ግንባራችን በድንጋይ ቢለን ምንድን የሚያምን? እስቲ ቆንጥጡ፣ ራሳችሁ በሞቴ ቆንጥጡ። አንድ ጊዜ ራሳችሁን ቆንጥጡ፣ ነግሬያችኋለሁ። በደንብ ነው የምቆነጥጡት። እሺ ቆነጠጣችሁ? እኔም እየቆነጠጥኩ ነው። ነካ አርጋችሁ ነው ግን የተዋችሁት። አያችሁ አይደል? አንድ ቄስ ጧፍ ሲያበሩ ቤተክርስቲያን ውስጥ ትንሽ ክብሪቱ በላቸውና አረ የምድሩ ያቃጠለ የሰማዩ እንዴት ይሆናሉ ይባላል። ቁንጥጫን ተመልከቱ። ቅዱስ እስጢፋኖስ ግን ቁንጥጫ አይደለም፣ የድንጋይ በረዶ ነው የወረደበት። ከቅዱስ እስጢፋኖስ ጋር ዶ መቆም ለእናንተ ቀላል ነው? ቀላል ነው? አዲያ እግዚአብሔር እንዲህ ያለ እድል ሲሰጠን እንዲሁ በምህረቱ አትመሰጡም? አይመስጣችሁም? እነ ቅዱስ መርቆሬዎስ ከብረት ምጣዱ ላይ አድርገው በታች እሳት እያነደዱ ነው የጠበሱት። ከዚህ ኮከብ ጋር ሂደን ስንቆም አያስደንቃችሁም? ያስደንቃል። ስራ ከሰሩት ጋር የስንቶቹን ጻድቃን በክርስቶስ ፍቅር ስኩር ሆነው እና አቡነ ተክለ ሃይማኖት ወደፊት ሲሰግዱ ጦር እንዲወጋቸው፣ ወደ ኋላ ሲጠጉ ጦር እንዲወጋቸው እያደረጉ እነ ቅዱስ ክርስቶስ ሰምራ ባህር ውስጥ ገብተው በክርስቶስ ፍቅር የሰጠሙት። ከነዚህ እርድ ስንቆም በጣም ይገርማል። ይሄን እድል ክርስቶስ ሰጥቶናል። ሁለተኛ ደግሞ ይሄ ሁሉ ተውትና ከሱ ጋር ደን ስንቆም አይገርማችሁ? ከማን ጋር ነው? ከክርስቶስ ቀኝ ነው የምንቆመው። እስቲ ጀግና ከሆንክዲና ከአንዲት ሀገር ጠቅላይ ሚኒስትር ዝም ብለህ በቀላሉ ይደቁም። አጃቢዎቹ አናታን አጣድፈው ነው ገደል የሚጥለው። በቀላሉ ደመቆም አችልም። ከክርስቶስ ጋር ደንቆማለን። ከንጉሰ ነገስቱ ጎን ነው የምንቆመው ከክርስቶስ ጋር። ከአንድ ባለስልጣን ጋር እኮ እንደው ኤርፖርት እኮ ለደቂቃ የገጠማቸው ሰዎች ጉራቸው አላተርፈን ብሎ ፎቶ ሲነሱ ዛሬ አቶ እንትናን አግኝቻቸው የዞኑን አስተዳዳሪ ሲሉ ሂደን እኛ የምንቆመው ከናፈቅ ነው ክርስቶስ ጋር። ይሄ ትልቅ እድል ነው። ይሄ እድል ነው እንግዲህ የተሰጠን። ይሄ የተሰጠን በዘመናችን ነው።